ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። ይህች ትንሽ ልጅ ኩጃዩን አስፈሪ ገዳይ ናት። በዙሪያዋ ከከበቧት በርካታ ጨካኝ ውሾች ፊት ለፊት ምንም አይነት የፍርሃት ስሜት ሳይታይባት ብቻዋን ቆማለች። በእጇ በያዘችው ትንሽ የእንጨት ዘንግ ብቻ ሁሉንም ውሾች ለብቻዋ አሸነፈች። አንድ ሚስጥራዊ ድርጅት የሰውን ልጅ የዘረመል ከ10 ዓመታት በፊት ለወጠ። እዚህ ያሉት ልጆች ከተራ ሰዎች እጅግ የላቀ የማሰብ ችሎታና ከተፈጥሮ በላይ የሆነ ኃይል አላቸው። ኩጃዩን የዚህ ሙከራ ውጤት ናት። ቁሶችን በአእምሯ የማንቀሳቀስ ችሎታ አላት። ኃይሏ በጣም ከፍተኛ በመሆኑ ድርጅቱ ሙከራው ከቁጥጥር ውጪ እንደሆነ ተሰማው። በመሆኑም ሙከራውን ለማቆምና ልጅቷን ለመግደል ወሰነ። በሚገርም ሁኔታ ግን ጠባቂዎቹን ገላ ከድርጅቱ አመለጠች። የድርጅቱም ሰዎች ያደን ውሾችን አስከትለው ሌሊቱን ሙሉ ሳያቋርጡ አደኗት። ኩጃዩንም ሌሊቱን ሙሉ ስትሮጥ ከቆየች በኋላ ከአንድ የእርሻ ቤት አጠገብ ዝላ ወደቀች። ጎሲ ቀድ እንዳጋጣሚ በዚያ ሲያልፍ የነበረ ገበሬ አገኛት። ሩህሩህ የሆነውም ገበሬ ኩጃዩን እንዲያክምላት ዶክተር ጠራ። ዶክተሩ ልጅቷ ከባድ ጉዳት እንዳልደረሰባት ነገር ግን በራሷ ላይ በደረሰው አደጋ ምክንያት የማስታወስ ችሎታን ልታጣ እንደምትችል ለገበሬው ነገረው። ኩጃዩን ሁኔታ ያዘኑትና ልጅ ያልነበራቸው ገበሬውና ባለቤቱ በጉድፍቻ ሊያሳድጓት ወሰኑ። ከ10 ዓመታት በኋላ ኩጃዩን አድጋ ለአቅመ ሔዋን የደረሰችና በጣም ኃላፊነት የሚሰማት ሆናለች። ርካሽ እንስሳት መኖ ለመግዛት ብቻዋን ወደ ከተማ ትጓዛለች። በትንሽ መኪናዋም ተመልሳ አሳዳጊ ወላጆቿን በእርሻ ስራ ታገዛለች። ይሁን እንጂ አሳዳጊ እናቷ በከባድ የመርሳት በሽታ በመታመሟ ምክንያት በድሃው ቤተሰባቸው ላይ የኢኮኖሚ ጫና ፈጥሯል። የአሳዳጊ ወላጆቿን የገንዘብ ጫና የተረዳችው ኩጃዩን ከነሱ የደበቀችው አንድ ሚስጥር አላት። አልፎ አልፎ ጭንቅላቷ ሊቋቋማት በማይችሉት ህመም ትጠቃለች። ዶክተሩ እንደነገራት ከሆነ ወላጅ ቤተሰቦቿን ካላገኘች በስተቀር በህይወት ለመቆየት የምትችለው ለአንድ ወር ብቻ ነው። ከዕለታት ባንዱ ቀን የቅርብ ጓደኛዋ 500 ሚሊዮን የኮሪያ ወን ሽልማት የሚያስገኝ የችሎታ ማሳያ ውድድር እንድትሳተፍ ትመክራታለች። ገንዘቡን ማሸነፍ ከቻለች አሳዳጊ እናቷን ህመም ለማሳከም እንደሚረዳት በማመን ወዲያውኑ ለመሳተፍ ትወስናለች። በምልመላው ወቅት ኩጃዩን ሙዚቃ አቅርባ ባልተጠበቀ ሁኔታ በአካባቢው ውድድር ከፍተኛውን ውጤት በማምጣት ወደ ቀጣዩ ዙር ማለፏን ታረጋግጣለች። ይሄም አጋጣሚ ሳይታሰብ ለአመታት ሲፈለጋት ለነበረው ድርጅት ትኩረት አሳልፎ ሰጣት። በዚህ ቀን እሷና ጓደኛዋ ለውድድሩ ወደ ሴኦል በመጓዝ በደስታ ባቡር ውስጥ ይገባሉ። ባቡር ውስጥ አንድ ሰው ተቀምጦ ነበር። ስሙ ሜል እንግሊዝ ሲሆን አንዳንድ እንግዳ ነገሮችን ይናገራል። ይሄንን ስታይ ኩጃዩን በድንጋጤ ቀዘቀዘች። ከፊቷ ያለውን ሰው በፍጹም አላወቀችውም። ሰውየው ግን በፍጹም አልተረዳትም። እንዲሁም በተቃራኒው የማስታወስ ችሎታውን ያጣች በመምሰል እየተወነች እንደሆነ በማሰብ በንቀት ይስቃል። በድንገት በጥፊ ሊመታት እጁን ቢሰነዝርም ኩጃዩን ምንም አይነት የመከላከል ምላሽ አልሰጠችም። ይልቁንም ፈርታ አለቀሰች። የኩጃዩን ምላሽ የተመለከተው ሜል እንግሊዝ ድርጊቷ የእውነተኛ የተራ ሰው በመምሰሉ ተገረመ። በእውነት ማስታወስ አቅቷት ይሆን ሲል አሰበ። ሁኔታውን የተመለከተችው የቅርብ ጓደኛዋ ሰውየውን በቁጣ ተናገረችው። ይህም የሌሎቹን ሰዎች ቀልብ በመሳቡ ያለበት ሁኔታ አመቺ እንዳልሆነ ስለተረዳ ለጊዜው ኩጃዩንን ከትምህርት በኋላ እንገናኛለን ብሏት ወጣ። በባቡሩ ክፍል ውስጥ አንድ ሰው ከሜል እንግሊዝ ጋር በአጋጣሚ ይጋጫል። ነገር ግን ሰውየው ምንም እንዳልተፈጠረ ሆኖ ያልፋል። ሜል እንግሊዝ ግለጸብ ተነሳስቶ ወደ ሰውየው በመሄድ መጣላት ይፈልግ እንደሆነ ይጠይቀዋል። ሰውየው ቡጢ ለመሰንዘር ሲቃረብ ግን ሜል እንግሊዝ ምንም እድል ሳይሰጠው በአንድ ድብደባ ብቻ ገደለው። አስከሬኑንም በአንድ እጁ አንስቶ ከባቡሩ ወደ ውጭ ወረወረው። ኩጃዩን በልዩ የድምጽ ችሎታዋ በችሎታ ማሳያ ውድድሩ ላይ ለመሳተፍ ሲኦል ትደርሳለች። በድጋሚም በአገር አቀፍ ደረጃ ወደ መጀመሪያዎቹ 16 ተወዳዳሪዎች ዝርዝር ውስጥ በተሳካ ሁኔታ ታልፋለች። ሆኖም በዚህ ወቅት በዶክተር ቤክ የሚመራው ድርጅት ትኩረት ውስጥ ትገባለች። ወደ ቤታቸው ለመመለስ ባቡር ለመሳፈር ሲዘጋጁ በርካታ ጥቁር መኪኖች ድንገት ከፊታቸው ይቆማሉ። ጥቁር ልብስ የለበሱ በርካታ ግለሰቦች ከመኪናው ይወርዳሉ። ጠባሳ ያለው አንድ ሰውም ለኩጃዩን የንግድ ካርዱን ይሰጣታል። በውድድሩ ላይ ስትሳተፍ እንዳያትና ይዟት መሄድ እንደሚፈልግ ነገራት። አደጋ መኖሩን የተረዳችው የኩጃዩን የቅርብ ጓደኛ በፍጥነት እጇን በመያዝ ወደ ጎን ሳበቻት። በሌላ መኪና ውስጥ ገብተው ጉዟቸውን ቢቀጥሉም ሁኔታው ገና ለማለቁን ግን ያውቁ ነበር። ወደ መንደሯ ስትመለስ ሜል እንግሊዝን ዳግመኛ አገኘችው። እሱም በአሳዳጊ ወላጆቿ ህይወት ዝቶባትና አስፈራርቷት ሄደ። ያን ዕለት ምሽት ወደ ኩጃዩን ቤት በመምጣት ጓደኛዋን በታጋችነት ያዟት። በዚያው ቅጽበት ያ ጠባሳ ያለበት ሰው በድጋሚ ተከሰተ። ኩጃዩን አሁንም ማንነቷን እንዳልተረዳች ሲያይ በእጆቼ ልጠፊ ለጥቂት ነበር ያመለጥሽው፣ እንዴት ልታውቂኝ
አልቻልሽም አላት። ይሁን እንጂ በዚህ ሰዓት ኩጃዩን ምንም ነገሮች የገባት አትመስልም ነበር። እንዲያውም ቤተሰቦቿንና ጓደኛዋን እንዲምሩላት እየለመነች ትማጸን ነበር። ሰውየው በጓደኛዋ አንገት ላይ ቢላዋን ሲያስቀምጥና ደም መፍሰስ ሲጀምር ግን ባልተጠበቀ ሁኔታ የኩጃዩን አይኖች ቅጽበታዊ ለውጥ አሳዩ። በቅጽበት ሽጉጡን ነጥቃ በመውሰድ 1 2 3 ጥይቶችን አከታትላ ተኮሰች። አይኗን እንኳን ሳታርገበግብ በአስደናቂ የተኳሽነት ብቃት ጠባሳ ያለበትን ሰው ጨምሮ በአካባቢው የነበሩትን 6 ሰዎችን በአጭር ጊዜ ውስጥ ወዲያውኑ ገደለቻቸው። ጓደኛዋ በሁኔታው ደንግጣ በዝምታ ተዋጠች። በዚያው ቅጽበት ሜል እንግሊሽ እያጨበጨበ ገባና በኩጃዩን ላይ ማሾፍ ጀመረ። እሷ በጣም እብድና በእውነቱ አስደናቂ ነች አለ። እየሳቀም ጓደኛዋን በቅርብ ጊዜ ኩጃዩን እንግዳ ባህሪ አላሳየችም ብሎ ጠየቃት። ጓደኛዋም ወደ ኩጃዩን እያየች ምን እንግዳ ነገር እንዳለ ጠየቀች። ሜል እንግሊሽም እንዲህ አለ፣ ኩጃዩን ወይ ቤት ውስጥ የእርሻ ስራ ትሰራለች አሊያም ካንቺ ጋር ትጫወታለች። መቼም ቢሆን አታጠናም። ግን እንዴት ሁልጊዜ ከክፍሉ አንደኛ ትሆናለች? ምክንያቱም እሷ ገና ከልጅነቷ አንጎሏ መሻሻ ስለተደረገለት ነበር። የኮድ ስሟም ጠንቋ ይባላል። ኩጃዩን አሁንም ምንም ማስተዋል አልቻለችም። ሜል እንግሊሽ ግን ፊቱ እየቀለደ አይመስልም ነበር። ሜል እንግሊሽ በልጅነቱ ኩጃዩንን ለመግደል ድርጅቱን የረዳው ያው ልጅ መሆኑ ታወቀ። ይህን ከተናገረ በኋላ ኩጃዩን ከነሱ ጋር ወደ ዋናው መስሪያ ቤት እንድትመለስ አዘዛት። ፈቃደኛ ካልሆነች ግን አሳዳጊ ወላጆቿና ጓደኛዋ በሞት እንደሚቀጡ አስፈራራት። ኩጃዩን ምንም አማራጭ ስላልነበራት በግዴታ ተስማማች። ከ10 ዓመታት በፊት ወደ ነበረችበት የሙከራ ጣቢያ ተመለሰችና በቤተ ሙከራ ውስጥ ወንበር ላይ ታሰረች። የድርጅቱ ዋና መሪ የሆነችው ዶክተር ቤክ የራሷን የፈጠራ ውጤት ከ10 ዓመታት በኋላ ዳግመኛ በማየቷ በጣም ተደስታ ነበር። ቢሆንም ግን ኩጃዩን አሁንም ምንም ማስተዋል አልቻለችም ነበር። ዶክተር ቤክ ምልክት ስትሰጥ ሰዎቿ ወዲያውኑ መርፌ ወጓት። በዚህ ጊዜ ኩጃዩን ሁሉንም ነገር ወዲያውኑ አስታወሰች። ድርጅቱ በወቅቱ እሷን ማደኑን ያቆመው በዘረመን ለውጥ ምክንያት ከመድኃኒቱ ከተለየች ራሷን ታጠፋለች ብለው በማሰባቸው እንደነበር ታወቀ። ኩጃዩን ትሞታለች ብለው ገምተው ነበር። ነገር ግን ያልጠበቁት ነገር እሷ ለየት ያለች በመሆኗ ለ10 ዓመታት በህይወት መቆየቷ ነው። ኩጃዩን ጊዜዋ እያለቀ እንደሆነና የአጥንት መቅኔ ንቅለ ተክላ እንደሚያስፈልጋት ቀደም ብላ ዶክተሩ ነግሯት ነበር። በዚህ ወቅት ዶክተር ቤክ እንድትሞት አልፈለገችም። ድርጅቱን ደብቃ ኩጃዩን ለሷ እንድትሰራ ለመቆጣጠር ትሞክራለች። በመቀጠልም ሁለተኛ መርፌ ተወጋች። ይህም መርፌ የጎንዮሽ ጉዳቶቿ ሙሉ በሙሉ የሚፈውሱና ኃይሏን እንደፈለገች እንድትጠቀም የሚያስችላት ቢሆንም ውጤቱ ግን የሚቆየው ለ1 ወር ብቻ ነው። ዶክተር ቤክም ይህን ስጦታ ወደድሽው ስትል ጠየቀቻት። በድንገት ሜል እንግሊሽ የሆነ ነገር እንደተሳሳተ ተገነዘበ። በዚህ ቅጽበት ኩጃዩን እውነተኛ ማንነቷን ገለጠች። እሷ መቼም ቢሆን የማስታወስ ችሎታዋን አላጣችም ነበር። እጅግ ትልቅ ኃይል ብቻ ሳይሆን የተዋጣላት ተዋናይም ነበረች። ዶክተር ቤክ አሁንም እውነቱን አልተረዳችም ነበር። ከኩጃዩን በደረጃ ዝቅ የሚለው ሜል እንግሊሽ ግን ወዲያውኑ ወደ እውነታው ነቃ። ሁሉም በእሷ ተታለዋል። እነሱ አይደሉም እሷን ያገኟት፣ ይልቁንም እሷ ናት እነሱን ፈለጋ ያገኘቻቸው። በአእምሮ ኃይል ብቻ በቤተ ሙከራ ውስጥ ያሉትን መሳሪያዎች በሙሉ ወዲያውኑ አወደመችው። አንዱ ጀማሪ ሊይዛት ሲሞክር ኩጃዩን ያለምንም ፍንጭ ጠፋች። በቀጣዩ ሰከንድም በአንድ ምት ጣለችው። ዶክተር ቤክ ደንግጣ የማደንዘዣ ጋዝ እንዲለቀቅ አዘዘች። ኩጃዩን ግን በጭጋግ ውስጥ ፈገግታ እያሳየች በተረጋጋ ሁኔታ ቆመች። በመቀጠልም ከራሷ በላይ ያለውን የውሃ መርጫ 2 ጊዜ ተኮሰችበት። በዚህ ጊዜ ዶክተር ቤክ በፍጥነት ጋዙ እንዲቆም አዘዘች። ጭጋጉ ሲገፈፍ ኩጃዩን ከቤተ ሙከራው ጠፍታ ነበር። ወደ ላይ ሲመለከቱ በጣራው ላይ ትልቅ ቀዳዳ ተፈጥሮ አዩ። ዶክተር ቤክ በድንጋጤ ተሞልታ ወዲያውኑ ወደ መቆጣጠሪያ ክፍሉ ጣሪያ ተመለከተች። ኩጃዩን ከዶክተር ቤክ ጀርባ በቀስታ ወረደች። ኩጃዩን ሽጉጧን ደቅና ለረጅም ጊዜ ዶክተር ቤክን ስትፈልጋት እንደነበረች ገለጠች። ከመጀመሪያው እስከ መጨረሻ የነበረው የማስታወስ ችሎታ ማጣት ድራማ መሆኑ ታወቀ። ጊዜዋ ያለቀ መሆኑን ካወቀች በኋላ ዶክተር ቤክን ለማግኘት ብትሞክርም ምንም ፍንጭ አላገኘችም ነበር። ስለዚህ ነበር ይህንን እቅድ ያወጣችው። ከተፈጥሮ በላይ የሆነ ኃይሏን እንደ አስማት በማሳየት በቴሌቪዥን ቀረበች። ሜል እንግሊሽ እየተከታተላት መሆኑን ስትረዳ ዶክተር ቤክ በመረቧ ውስጥ መግባቷን በደንብ እርግጠኛ ሆነች። ዶክተር ቤክም እየሳቀች ተንኮለኛ ሴት ስትል ጠራቻት። አሁን ኩጃዩን የፈለገችው እድሜዋን ለማራዘም የሚያስችላትን ተጨማሪ መድኃኒት ማግኘት ብቻ ነበር። ዶክተር ቤክን እግሯ ላይ ተኩሳ ካቆሰለቻት በኋላ ከቤተ ሙከራው እየጎተተች አወጣቻት። በዚያ ቅጽበት አንድ ጥቁር ጥላ በመብረቅ ፍጥነት መጥቶ ኩጃዩን ወረወራት። የመጣው ሜል እንግሊሽ ነበር። ኩጃዩን ምንም ሳይመስላት ሰውነቷ ላይ ያለውን አቧራ አራገፈች። በልጅነታቸው ወቅት በደረሰበት ጥቃት ግማሽ አካሉ ሽባ ሆኖ እንደነበር በማስታወስ አሁን ጠንከር ብሎ መምጣቱም በፌስ ገለጸችለት። ሜል እንግሊሽ በንቀት ስሜት አሁንም እንዳልተለወጠችና እንደ ወንድሟ እንደማታየው መለሰላት። እሱም እንደ ድሮ እንዳልሆነና እንድትጠነቀቅ ነገራት። ኩጃዩን በጥያቄ መልክ አሾፈችበት። በቀጣዩ ሰከንድም በአንድ እጇ ግድግዳ ላይ አጣብቃ ካቆየችው በኋላ ወደ ጎን ወረወረችው። ሜል እንግሊሽ ተቆጥቶ ማጥቃት ጀመረ። የሚሰነዘረው እያንዳንዱ ቡጢ ግድግዳው ላይ ትልልቅ ቀዳዳ ይፈጥራል። ነገር ግን ኩጃዩን ሁሉንም በቀላሉ ታመልጣለች። ኩጃዩን ይዛ ግድግዳው ላይ በማጣበቅ በሚገርም ሁኔታ ለመመከት ቢሞክርም 2 ጊዜ ፊቱን በጥፊ መታችው። በመጨረሻ የኩጃዩንን ቀኝ እጅ ይዞ በማጣመም እንደ እብድ እየታገለ ግድግዳው ላይ በኃይል ገፋት።
ሆኖም ኩጃዩን ጥቃቶቹን በሙሉ ያለምንም ጥረት በማምለጥ መልሳ መታችው። ይህም ሜሊ እንግሊሽ ወደ ኋላ እንዲያፈገፍግ አስገደደው። ኩጃዩን በተረጋጋ ሁኔታ ቀኝ እጇን አነሳችና የተጣመመውን መገጣጠሚያ በኃይል በማስተካከል ወደ ቦታ መለሰችው። በዚህ ሂደት ሁሉ ውስጥ ኩጃዩን ቅንድቧን እንኳን አላርገበገበችም። ሜሊ እንግሊሽ ተስፋ ለመቁረጥ ፈቃደኛ አልነበረም። እናም ማጥቃቱንም ቀጠለ። በዚህ ጊዜ ኩጃዩን በአእምሮ ኃይል መሬት ላይ ያለውን ሽጉጥ አነሳች። ሜሊ እንግሊሽም ከክፍሉ ጣሪያ ስር ተደበቀ። እሱም በበኩሉ በአእምሮ ኃይል የብረት ሳጥንን እንደ መከላከያ በመጠቀም ኩጃዩንን ለመምታት ወረወረ። በዚህ ወቅት የውጊያው ውጤት አስቀድሞ የታወቀ ነበር። ኩጃዩን ባላት ፍጹም ጥንካሬ ውጊያውን ተቆጣጠረችው። በመጨረሻም ሜሊ እንግሊሽም ሆነ ዶክተር ቤክ ከኩጃዩን እጅ አላመለጡም። ወደ ቤተ ሙከራው ተመልሳ የቀሩትን 6 ጠርሙሶች መድኃኒቶች ወሰደች። ወዲያውም ያንን ደም ያረሰረሰውን ጣቢያ ጥላው ወጣች። ቀጥሎም ወደ ሆስፒታል በመሄድ አባቷንና አልጋ ላይ የተኛችውን እናቷን አገኘች። መድኃኒቶቹን አልጋው ላይ አስቀምጣ አባቷ ለእናቷ በ8 ዙር መድኃኒቱን በወር 1 ጊዜ ብቻ እንዲሰጣት ደጋግማ ከነገረችው በኋላ እናቷ ሙሉ በሙሉ የምታድንበትን መንገድ ወደፊት እንደምትፈልግ ቃል ገባች። ከዚያም ከሆስፒታሉ ቅጥር ግቢ ወጥታ ለቅርብ ጓደኛዋ የስንብት መልእክቷን አስተላለፈች። እሷም እንደማንኛውም ሰው ተራ ህይወትን መኖር ትመኝ ነበር። ነገር ግን አሁን ለቤተሰቦቿና ለጓደኞቿ ደህንነት ሲባል በሰውነቷ ውስጥ ላለው ቫይረስ መፍትሄ ፍለጋ አደገኛውን ጉዞ ብቻዋን ለመጀመር ተገደደች።